ሰላምና ጤና በያላችሁበት ብያለሁ ውድ የኬሮድ ሚዲያ ተከታታዮች በሙሉ። እንግዲህ ባለፈው ቪዲዮ እንዴት በቀላል ሁኔታ ኤዲት ማድረግ እንደምንችል አይተናል። ዛሬ ደግሞ ምን ይዤ መጥቻለሁ? ቪዲዮ እንደዚህ እየሰራን የተሳሳተ ሐሳብ ገልጸን ወይም የተሳሳተ ቃላት ብንጠቀም ያንን ቃላት እንዴት እየቆረጥን እያወጣን እየገጠምን እንዲሁም ደግሞ ስለምንናገረው ሐሳብ ለምሳሌ ያክል ዜና እያቀረብን ነው ብለን እናስብና ዜናው በቅርብ ጊዜ የተቀሰቀሰው የእስራኤልና የኢራን ጦርነት ሐሳብ ቢሆን እሺ እንደዚህ ብዬ ባቀርበው ከሰሞኑ የተቀሰቀሰው የእስራኤልና የፍልስጤም ጦርነት የዓለም ሕዝብን ትኩረት ከመሳቡን ባለፈ ምድርን በኒውክሌር እሳት ሊያቀልጥ ይችላል በሚል ሐሳብ የዓለም ሕዝብ መጨነቅ ከጀመረ ዋላ አደር ብለዋል። እዚህ ውስጥ ጦርነቱ አሁን እያየን ያለነው ጦርነት የእስራኤልና የኢራን ሲሆን የፍልስጤም ጦርነት ይላል። ስለዚህ ፍልስጤም የሚለው ስተቴ ነው ማለት ነው። ስለዚህ ሌላው ሙሉ ሐሳብ አጥፍተን ድጋሚ ከምንቀርጽ እዚች ጋር ብቻ የሚገባ ሐሳብ ፍልስጤም የሚለው ቦታ ላይ ኢራን በሚል በመተካት ባጭሩ ቪዲዮውን ሰብሰብ አድርገን በጊዜ እንድንጨርስ ከዚህም የሰፋ ዘርዘር ያለ ሐሳብ ዜና ቢሆን ወይም ሌሎች ነገሮች የሚገለጹበት ሐሳብ የያዘ ጽሑፍ ቢሆን ሙሉ ለሙሉ ሪከርድ ከማድረግ የሆኑ ቦታ ላይ ቆርጠን የተሳሳትናትን ብቻ አስገብተን ሙሉ ቪዲዮ እንዴት ማድረግ እንደምንችል ነው አሁን እዚህ ጋር የምናየው። ስለዚህ እዚህ ጋር የፍልስጤም የሚለው ላይ ከሰሞኑ የተቀሰቀሰው የእስራኤልና ይልና የፍልስጤም የሚለው እተዋለሁ። የኢራን በቃ ጨርሶ የኢራን የሚለውን አስገባና እዚህ ጋር አስተካክለዋለሁ ማለት ነው። አንዴ የተሳሳትኩትን ቪዲዮ እስቲ እንክፈተውና እንስማው። ከሰሞኑ የተቀሰቀሰው የእስራኤልና አለቀ የምንፈልገውን ሐሳብ ፍልስጤም ስለሆነ ከፍልስጤም በኋላ ያለውን ቆርጠዋለሁ። ስለዚህ እዚህ ጋር ይሄ ቢጫ ሲሆንልን ቪዲዮውን ስንነካው ቢጫ ይሆናል። ቢጫ ሲሆንልን እዚህ ጋር የመቁረጫ መንገድ ይመቻችልናል። ምን ይላል? ትሪም ኦር ስፕሊት ይላል። ስለዚህ እዚች ጋር ላይ ይሄ ትሪም ኦር ስፕሊት የሚለውን ስንነካ እዚች ጋር ምን ትመጣለ? እቺ ስፕሊት የሚለው ይመጣል። እሱን አንድ ጊዜ እንነካዋለን ማለት ነው። ተቆረጠ። ይሄው እስቲ ይሄንን ቪዲዮ እንደዚህ ትንሽ ጫን ስታደርጉት ቫይብሬት ነገር ያደርጋልና ስትንቀሳቀስ ራቅል አድርገው የተቆረጠው ማለት ነው። እሺ እንሂድ። ተቆርጧል ማለት ነው። የተቆረጠውን እንስማው አንዴ። ከሰሞኑ የተቀሰቀሰው የእስራኤልና ቻው አለቀ ማለት ነው። ከቅድሙ ላይ ምን እንሰማለን? የኢራን የሚለው እዚህ ጋር እንዳሁን እዚህ ጋር ይሄንንም እንደዚህ ጫን ስናደርገው ትሪም ኦል ስፕሊት የሚለው ይመጣል። እሱን አንዴ ስንነካው ሶስት መዘርዝሮች አሉ። ከዛ ውስጥ ስፕሊት የሚለው እንነካለን። ቆረጥን ማለት ነው። የተቆረጠው ቦታ ላይ ይዘናት እንወስዳታለን። እዚህ ከሰሞኑ የተቀሰቀሰው እዚህ ቦታው ላይ አምጥተን እንደዚህ እንሰጠዋለን ማለት ነው። ከሰሞኑ የተቀሰቀሰው የእስራኤልና የኢራን ጦርነት የፍልስጤም የሚለውን ድጋሚ ጪን እንቆርጣታለን። አሁንም ጦርነት ይላል። አሁን ይሄንንም ጠጋ። ከሰሞኑ የተቀሰቀሰው የእስራኤልና የኢራን ጦርነት የዓለም ሕዝብን ትኩረት ከመሳቡን ባለፈ ምድርን በኒውክሌር እሳት ሊያቀልጥ ይችላል በሚል ሐሳብ የዓለም ሕዝብ መጨነቅ ከጀመረ ዋላ አደር ብለዋል። ውድ የኬሮድ ዩቲዩብ ቻናል ተከታታዮች በሙሉ እንግዲህ እንዳየነው እጅግ በጣም ቀላል ሊባል በሚችል ሁኔታ በጣም አጭር በሚባል ደቂቃ አንድ ቪዲዮን በምን አይነት መልኩ ቆርጠን መቀጠል እንደምንችል ያየን የተማማረን ይመስለኛል። የ30 ደቂቃ የሚሆን የሆነ ቪዲዮ ላይ የሆነ ትንሽ እንደዚህ አይነት ኤረር ቢኖር 30 ደቂቃ ድጋሚ ሪከርድ ከማድረግ ይቺን ቦታ ቆርጠን አውጥተን አስገብተን ቪዲዮውን ሙሉ ማድረግ እጅግ በጣም ቀላል ያደርጋል የሚል ሐሳብ አለ። ይሄኛው ደግሞ ምንድነው? ቅድም አሁን እየገለጽኩት የነበርኩት ጦርነት ስለ ጦርነቱ ፎቶዎች እያስገባን የጦርነቱን ድባብ ምን አይነት ሁኔታ ላይ እንዳለ የሚያሳይ ቪዲዮ ደግሞ እስቲ በዚሁ እናክልና እኔ ሰሞኑ የተቀሰቀሰው የእስራኤልና የኢራን ጦርነት የዓለምን ሕዝብ ትኩረት ከመሳብ ባለፈ ምድርን በኒውክሌር እሳት ሊያቀልጥ ይችላል በሚል የዓለም ሕዝብ መጨነቅ ከጀመረ ዋላ አደር ብሏል። ጦርነቱን እንደ ምድጃ እሳት እፍ እያለች አሜሪካን እያራገበች እያቀጣጠለች ጎረቤት ሀገር ደግሞ እሳቱን እየሞቁት ይገኛሉ። እሺ እንግዲህ እንቀጥላለን ማለት ነው። ይህንን ዜና አንዴ እንስማ እስቲ።
ሰሞኑን የተቀሰቀሰው የእስራኤልና የኢራን ጦርነት እሺ ይህንን ዜና ሰምተናል። የእስራኤልና የኢራን ጦርነት ሁለቱ እያደረጉ ያሉ ጦርነቶች ሁለቱን የሚወክል ነገር የሆነ ነገር እናስገባ ብለን ስንል እዚች ጋር ሌየር የሚለው ቀሱ ያለበት ማለት ነው። እሱን አንድ ጊዜ እንነካለን። ከዛ በኋላ ደግሞ ሚዲያ የሚለውን ከላይ ያለውን ማለት ነው እሱን እንነካና ቀጥታ የት ያስገባናል? እሱን ስንነካ ጋለሪ ውስጥ ያስገባናል። እዚህ ውስጥ ሰሞኑ ካልኳችሁ ከፒንተረስት ከሱ ውስጥ አፕሊኬሽን ውስጥ ዳውንሎድ ካደረጋችሁት የሆነ ምስል ታስገባላችሁ። እስቲ እኔ ያወረድኩት አለና እዚህ ጋር የሁለቱ ጦርነት ሊያስመስል የሚችል ነገር ለምሳሌ ያክል ይሄንን ምስል መረጥኩኝ ማለት ይሄንን ምስል ይሄንን ክሮፕ አድርገን ሰፋ አድርገን ልክ በስቱዲዮአችን ልክ እንደዚህ ነገር እናስገባለን ማለት ነው። ሰሞኑ የተቀሰቀሰው የእስራኤልና የኢራን ጦርነት እስራኤልና የኢራን ጦርነት ስለሚል የሁለቱም ባንዲራ ስላለው ሰሞኑ የተቀሰቀሰው የእስራኤልና የኢራን ጦርነት የዓለምን ሕዝብ ትኩረት ከመሳብ ባለፈ ምድርን በኒውክሌር እሳት ሊያቀልጥ ይችላል በሚል ኒውክሌር ስለሚል የኒውክሌር ምስል ደግሞ አሁንም እዚሁ አካባቢ ላይ እንደዚህ የሆኑ ምስሎች እንስጠው ሊያቀልጥ ይችላል በሚል ይሄንንም ሰፋ አድርገን እንደዚህ ነገር ስለዚህ አሁን በጣም ቀላል ነው ማለት ነው። ምስሎቹን ጨመርን። ኢራን ጦርነት የዓለምን ሕዝብ ትኩረት ከመሳብ ባለፈ ምድርን በኒውክሌር እሳት ሊያቀልጥ ይችላል በሚል የዓለም ሕዝብ መጨነቅ ከጀመረው ዋላ አድርጓል እና በዚህ መንገድ በቃ ይሄንን ጨረስን እኮ አሁን ይሄንን ዜና ምን እናደርጋለን? እዚች ጋር እንደባለፈው ኦሬዲ ኤዲት አድርገን ጨረስን። እዚች ጋር ሴቭ የሚለው ምልክት አንዴ እንነካለን። ሴቭ አስ የሚለው ምስል ይመጣልናል። እሱን ድጋሜ እሱን እንነካለን። ይሄንን ሴቭ አስ ቪዲዮ ይላል። እስኪ ያልቅ ድረስ እንጠብቀዋለን። ከዚህ አፕ ውስጥ መውጣት አይጠበቅብንም። 100% እስኪጨርስ ድረስ እናየዋለን። ልክ ሲጨርስ ጋላሪ ውስጥ ገብተን እናገኘዋለን ማለት ነው። ጨረሰ ማለት ነው። ስለዚህ እስኪ አሁን ጋላሪ ውስጥ ገብተን እንየው። ጋላሪ ስንገባ ኦሬዲ ይሄ መሰለኝ ቀሰው የእስራኤልና የኢራን ጦርነት የዓለምን ሕዝብ ትኩረት ከመሳብ ባለፈ ምድርን በኒውክሌር እሳት ሊያቀልጥ ይችላል በሚል የዓለም ሕዝብ መጨነቅ ከጀመረው ዋላ አደር ብሏል። ጦርነቱን እንደ ምድጃ እሳት እፍ እያለች አሜሪካን እያራገበች እያቀጣጠለች ጎረቤት ሀገር ደግሞ እሳቱን እየሞቁት ይገኛሉ። ጨረስን ማለት ነው። ይህንን ቻናል ብዙ ሰዎች እንዲቀላቀሉ እናድርግ፣ ቤተሰብ እናድርግ። በያላችሁበት መልካም ቆይታ፣ ቸርን ሰንብት ብያለሁ። ሰላም